ሰላም እንኳን ወደ የስኬት መንገድ ዩቱብ ቻናል በድጋሚ በሰላም መጣችሁ። እስኪ ዛሬ አንድ እውነተኛ ጥያቄ ልጠይቃችሁ። ስንቶቻችሁ ናችሁ በውስጣችሁ ትልቅ የንግድ ሀሳብ ይዛችሁ የራሳችሁ ስራ ለመጀመር ፈልጋችሁ ነገር ግን ካፒታል የለኝም ገንዘብ አጥቼ ነው በሚል ምክንያት ህልማችሁን የደፈናችሁ? ብዙዎቻችን ስኬታማ ለመሆን የራሳችን ቢዝነስ ለመጀመርና የገንዘብ ነፃነት ለማግኘት በመቶ ሺዎች ወይም በሚሊዮኖች የሚቆጠሩ ብር የግድ ያስፈልጋል ብለን እናስባለን። ይህ አስተሳሰብ ግን ትልቁ የህይወታችን እንቅፋት ነው። እውነታ ምንድን ነው? ዛሬ ባለንበት የቴክኖሎጂ ዘመን በእጃችሁ ባለው ትንሽ ስማርት ስልክ፣ አሁን ባላችሁ ትንሽ እውቀት እና ከምንም በላይ ደግሞ በውስጣችሁ ባለው ጠንካራ ፍላጎት ብቻ የነገ ህይወታችሁን አቅጣጫ ሙሉ ለሙሉ መቀየር ትችላላችሁ። ዛሬ ባዶ ኪስ ሆኖ መጀመር፣ ነገ ግን የቢሊዮኖች ባለቤት መሆን ይቻላል። ዛሬ ሰፋና ጠለቅ ባለው ቪዲዮዎችን ምንም አይነት ትልቅ ገንዘብ ሳያስፈልጋችሁ ባላችሁ አነስተኛ ካፒታል ብቻ ዛሬውኑ ልጀምራችሁ የምትችላችሁን 5 እጅግ በጣም አዋጭ ስራዎችን በዝርዝር እናያለን። ነገር ግን ወደ 5ቱ አዋጭ ስራዎች ዘልቀን ከመግባታችን በፊት አይቻልም የሚለውን ብዙዎቻችን አስተሳሰብን ሊሰብር የሚችል ከድህነት መነሻ ተነስቶ ዓለምን የለወጠ አንድ ድንቅ ሰው ታሪክ በስፋት ላጫውታችሁ። የጽናትና የስኬት ታሪክ፣ የጃን ኩም የዋትስአፕ መስራች ጥልቅ ታሪክ። ይህ ታሪክ የጃን ኩም ታሪክ ነው። ጃን የተወለደ በ1976 ዓ.ም በዩክሬን ሀገር ከከተማ ራቅ ባለች አንድ ትንሽ መንደር ውስጥ ነው። ቤተሰቦቹ እጅግ በጣም ድሆች ነበሩ። ያደገበት ቤት ውሃም ሆነ መብራት አልነበረውም። የፖለቲካና የኑሮ ሁኔታ ሲከብድ ጃን ገና የ16 ዓመት ታዳጊ እያለ ከእናቱ ጋር በመሆን ወደ አሜሪካ ተሰደደ። አሜሪካ እንደገቡ ሕይወት አልጋ በአልጋ አልነበረች። እናቱ የሰው ቤት በማጽዳትና ሞግዚት በመሆን ስትሰራ፣ እሱ ደግሞ ከትምህርት መልስ በትንሽ ሱቅ ውስጥ ወለል በመጥረግ ይሰራ ነበር። ኑሮ እጅግ ሲከብዳቸው የሚበሉት አጥቶ በመንግስት እርዳታ ማደያ ፉድ ስታምፕ ጣቢያዎች ረጅም ሰልፍ ይቆሙ ነበር። ጃን ኩም ኮምፒውተር እና ቴክኖሎጂ ከልቡ ይወድ ነበር። ነገር ግን ኮምፒውተር መግዛትም ሆነ ትምህርት ቤት ገብቶ ፕሮግራሚንግ ትምህርት መማር የሚችልበት አቅም አልነበረውም። ካፒታል አልነበረውም። ህልሙን ተወ አላደረገም። ያገለገሉና አሮጌ መጻሕፍትን ከሚሸጡበት ሱቅ የኮምፒውተር ኔትወርክ እና ፕሮግራሚንግ መጻሕፍትን በትንሽ ሳንቲም እየገዛ በራሱ ገንዘብና ማጥናት ጀመረ። አንብቦ ሲጨርስ ገንዘብ ስለሌለው ያንን መጽሐፍ መልሶ ይሸጥና ሌላ ይገዛ ነበር። ከዓመታት የብቻ ጥረትና ልፋት በኋላ ያን በራሱ ጥረት ትልቅ እውቀት አዳበረ። በያው ውስጥ ለተወሰነ ዓመታት ከሰራ በኋላ በጊዜው ትልቅ ደረጃ ላይ ደርሶ ወደ ነበረ ፌስቡክ እና ትዊተር ድርጅቶች ተቀጥሮ ለመስራት ማመልከቻ አስገባ። ነገር ግን ሁለቱም ድርጅቶች አትመጥነንም አንቀጥርም ብለው ውድቅ ያደረጉት። ይህ ለብዙ ሰዎች ተስፋ የሚያስቆርጥ ትልቅ ውድቀት ነበር። ጃን ግን ተስፋ አልቆረጠም። በኪሱ ትልቅ ካፒታል አልነበረም። ነገር ግን ትልቅ እውቀት፣ የጠራ ህልምና ቆራጥነት ነበር። በ2009 ዓ.ም ስማርት ስልኮች ገና መጀመራቸው ነበር። ጃን ሰዎች በቀላሉ በፍጥነትና በነፃ በስልካቸው የጽሑፍ መልእክት መለዋወጥ የሚችሉበትን መንገድ ማሰብ ጀመረ። ከጓደኛ ጋር በመሆን በአንድ ትንሽ ጠባብ ክፍል ውስጥ ምንም በሌለው ካፒታል ላፕቶፕ ብቻ ተጠቅሞ ዋትስአፕ የተባለውን አፕሊኬሽን ፈጠረ። መጀመሪያ ላይ አፕሊኬሽኑ ብዙ ችግሮች ነበሩበት። ጃንም ተስፋ ቆርጦ ልተው አስቦ ነበር። ነገር ግን ጓደኛው ትንሽ እንዲታገስ መከረው። ቀስ በቀስ ሰዎች ዋትስአፕን መጠቀም ጀመሩ፣ ወደዱትም። በሚሊዮኖች የሚቆጠሩ ሰዎች በየቀኑ አፕሊኬሽኑ ማውረድ ጀመሩ። ከጥቂት ዓመታት በኋላ የአጠቅምም ብሎ ስራ የከለከለው ፌስቡክ የተባለ ግዙፍ ኩባንያ ጃን ኩም የፈጠረውን ዋትስአፕ $19 ቢሊዮን ገዛ። አዎ በትክክል ሰምታችኋል፣ $19 ቢሊዮን። በእርዳታ ምግብ ያደገ፣ መጽሐፍ ገዝቶ የሚመልሰው፣ በድርጅቶች የተገፋ ልጅ ባለው ትንሽ እውቀትና ላፕቶፕ ብቻ ተጠቅመው በዓለም ላይ ካሉ ትልቅ ቢሊዮነሮች አንዱ ሆነ። ይህ ታሪክ የሚያስተምረን አንድ ትልቅ እውነት አለ። ዋና ነገር የገንዘብ ካፒታል ማነስ ሳይሆን የሀሳብ የቁርጠኝነትና የትዕግስት ማነስ ነው። በአነስተኛ ካፒታል የሚጀመሩ 5 አዋጭ ስራዎች በጥልቀት
የጃንኩም ታሪክ ውስጣችሁን እንዲያነሳሳት ተስፋ አደርጋለሁ። አሁን ደግሞ ወደ ዋና ቪዲዮዎችን ርዕስ እንገባለን። እናንተም ዛሬ ባላችሁ አነስተኛ አቅም በስልካችሁ፣ በላፕቶፓችሁ ወይም በትንሽ ገንዘብ ልጀምራችሁ ወደምትችላቸው 5 ስራዎች በጥልቀት እንግባ። አንደኛ፣ የቪዲዮ ኤዲቲንግ። የመጀመሪያ እና በአሁኑ ሰዓት እጅግ በጣም ተፈላጊ የሆነ ስራ የቪዲዮ ኤዲቲንግ ነው። አሁን ባለንበት ዘመን የእይታ ዘመን ነው። ዩቱብ፣ ቲክቶክ፣ ኢንስታግራም እና ፌስቡክ ላይ በየቀኑ በሚሊዮን የሚቆጠሩ ቪዲዮዎች ይለቀቃሉ። ነገር ግን ብዙዎቹ ኮንቴንት ክሬተሮች ቪዲዮ ይቀርጻሉ እንጂ አሳምሮ ኤዲት ለማድረግ ጊዜም ሆነ ክህሎት የላቸውም። እዚህ ላይ ነው የእናንተ እድል የሚመጣው። ይህንን ስራ ለመጀመር ትልቅ ቢሮ አያስፈልጋችሁ። የሚያስፈልጋችሁ ኮምፒውተር ወይም ስማርት ስልክ እና እንደ ፕሪሚየር ፕሮ፣ ካፕከት እና ዳቪንቺ ሪሶልቭ ያሉ ሶፍትዌሮች የመጠቀም ፍላጎት ብቻ ነው። ዩቱብ ላይ በመግባት ቪዲዮ እንዴት ኤዲት እንደሚደረግ በነፃ መማር ትችላላችሁ። ክህሎትን ካዳበራችሁ በኋላ ለተለያዩ የዩቱብ ቻናሎች፣ ለሰርግ አዘጋጆች ወይም ለማስታወቂያ ሰሪዎች በኦንላይን እየሰራችሁ በወር እጅግ በጣም ጥሩ ገቢ ማግኘት ትችላላችሁ። ትልቁ ካፒታላችሁ ጊዜያችሁን ሰውታችሁ ክህሎቱን ማዳበራችሁ ላይ ነው። ሁለተኛ፣ የድረገጽ ዲዛይንና መበልጸግ ዌብ ዲዛይን ዴቨሎፕመንት። ዛሬ ላይ ማንኛውም ትንሽ ሆነ ትልቅ ንግድ፣ ሬስቶራንት፣ ትምህርት ቤት ወይም ሆስፒታል የራሱ የሆነ ድረገጽ ወይም ዌብሳይት ያስፈልጋል። ነገር ግን አብዛኛዎቹ የቢዝነስ ባለቤቶች ይህንን እንዴት እንደሚሰሩ አያውቁም። ይህንን ስራ ለመጀመር የዩኒቨርሲቲ ዲግሪ አያስፈልጋችሁም። በነፃ ኢንተርኔት ላይ እንደ ፍሪ ኮድ ካምፕ ባሉ ድረገጾች በመግባት የሬስፖንሲቭ ዌብ ዲዛይን ትምህርቶችን መውሰድና ሰርተፊኬት ማግኘት ትችላላችሁ። ከዜሮ ተነስታችሁ ቆንጆና ሳቢ የሆነ ዌብሳይቶችን መስራት ስትችሉ ለሀገር ውስጥም ሆነ ለውጭ ሀገር ደንበኞች ስራችሁን ማቅረብ በዶላር ጭምር ገቢ ማግኘት ትችላላችሁ። እዚህ ላይም ቢሆን መነሻ ካፒታላችሁ ላፕቶፓችሁና የምታጠፉ ጊዜ ብቻ ነው። ሶስተኛ፣ የሶሻል ሚዲያ አስተዳደር። ሶሻል ሚዲያ ምናምን ብዙ ታዋቂ ሰዎች፣ ባለሀብቶች እና ድርጅቶች በፌስቡክ፣ ቲክቶክ እና ኢንስታግራም ላይ ታዋቂ መሆን እና ደንበኛ ማፍራት ይፈልጋሉ። ነገር ግን በየቀኑ ፖስት ለማድረግ፣ የሰዎች ኮሜንት ለመመለስ እና ፔጃችሁን ለማሳደግ ጊዜ የላችሁም። እናንተ የሶሻል ሚዲያ አጠቃቀም ጠንቅቃችሁ የምታውቁ ከሆነ በትንሽ የኢንተርኔት ዳታ እና በስማርት ስልካችሁ ብቻ የእነዚህን ሰዎች ፔጅ ኮንትራት ወስዳችሁ ማስተዳደር ትችላላችሁ። በየቀኑ ትክክለኛ መረጃዎችን ፖስት ማድረግ፣ ፎቶዎችን ማስተካከልና ደንበኞችን መወያየት የእናንተ ስራ ይሆናል። ይህንን ስራ ቤት ሆናችሁ ለ3 እና ለ4 ድርጅቶች አንድ ጊዜ በመስራት ያለምንም ካፒታል ትርፋማ መሆን ትችላላችሁ። አራተኛ፣ የዲጂታል ኮንቴንት ፈጠራ ኮንቴንት ክሬሽን። ይህ ስራ የራሳችሁን የሚዲያ አውታር መገንባት ነው። ልክ አሁን እኔ የስኬት መንገድ በምለው ቻኔል እንደማደርጉ ማለት ነው። በውስጣችሁ ትልቅ እውቀት፣ ተሰጥኦ ወይም የህይወት ተሞክሮ ሊኖር ይችላል። ይህንን አውጥታችሁ ለሰዎች ብታካፍሉስ? ትምህርታዊ፣ አነቃቂ፣ ቴክኖሎጂ ነክ ወይም አዝናኝ ቪዲዮዎችን መስራት ትችላላችሁ። የሚያስፈልጋችሁ ካሜራ ያለው ስልክ፣ ትንሽ ማይክሮፎን እና ጥሩ ብርሃን ብቻ ነው። በየሳምንቱ ጠቃሚ የሆኑ ቪዲዮዎችን አዘጋጅታችሁ ዩቱብ ወይም ቲክቶክ ላይ በመልቀቅ ተመልካች ማፍራት ስትጀምሩ ዩቱብ በማስታወቂያ ወይም በአድሰንስ ይከፍላችኋል። በተጨማሪም የተለያዩ ድርጅቶች ምርታችሁን እንድታስታውቅላችሁ ስፖንሰር ያደርጋቸዋል። ይህ ስራ ትዕግስት ይፈልጋል እንጂ ትልቅ ገንዘብ ካፒታል አይጠይቅም። አምስተኛ፣ የኦንላይን ንግድና ድሮፕ ሺፒንግ ኦንላይን ሴሊንግ ኤንድ ድሮፕ ሺፕ። ይህ ስራ ደግሞ በሽያጭ ዘርፍ ለመስራት ለምትፈልጉ ነው። አብዛኛው ሰው ንግድ ለመጀመር ሱቅ መከራየት፣ እቃ በብዛት መግዛት እና መጋዘን ማዘጋጀት አለበት ብሎ ያስባል። ነገር ግን በዲጂታል ዓለም ይህ ቀርቷል። ድሮፕ ሺፒንግ ወይም የኦንላይን ደላላ በመሆን መስራት ትችላላችሁ። እንዴት ነው የሚሰራው? መጀመሪያ እቃ አምራቾች ወይም ጅምላ አከፋፋዮች ጋር ለምሳሌ መርካቶ በመሄድ የእቃዎችን ቆንጆ ፎቶ ታነሳላችሁ። ከዛም በቴሌግራም ቻናል፣ በፌስቡክ ገጽ ወይም በቲክቶክ ላይ እቃውን ፎቶና ዋጋ የራሳችሁን ትርፍ ጨምራችሁበት ፖስት አደርጋላችሁ። ሰዎች አይቶ ሲያዝዛችሁ ከደንበኛ ገንዘቡን ተቀብላችሁ ወይም በዴሊቨሪ ታገናኛችሁ
ከጅምላ ሻጩ ላይ እቃን ወስዳችሁ ታደርሳላችሁ። በእንደዚህ አይነት መንገድ አንድን እቃ በቤታችሁ ሳታስቀምጡ ሱቅ ሳትከራዩ እጅግ በጣም አነስተኛ በሆነ ካፒታል ንግድ መጀመርና ማደግ ትችላላችሁ። እንግዲህ ተመልካቾቼ እነዚህ 5 ምርጥ እና አዋጭ ስራዎች በዝርዝር አይተናል። እነዚህ ስራዎች በአነስተኛ ካፒታል የሚጀመሩ ነገር ግን በብዙ ሰዎች ህይወት የለወጡ ናቸው። ሆኖም ግን አንድ ትልቅ እውነት ልነግራችሁ፣ እነዚህ ስራዎችን ማወቅ ወይም መምረጥ ብቻውን በራሱ ስኬታማ አደርጋችሁ። ዓለም ላይ በሚሊዮን የሚቆጠሩ ምርጥ ቢዝነስ ሀሳብ ያላችሁ ሰዎች አሉ። ነገር ግን ወደ ተግባር የሚቀይሩት እና ጫፍ የሚደርሱት በጣም ጥቂቶች ናቸው። ለምን ይመስላችኋል? ምክንያቱም በሀሳብ እና በስኬት መካከል አንድ ትልቅ ድልድይ አለ። እሱም ትክክለኛ ተግባር ይባላል። አሁን ያየናቸው ስራዎች ወደ ምድር አውርዶ አትራፊ አድርጎ የተመኘ ህይወት ለመኖር ግዴታ ማለፍ ያለብን መንገዶች አሉ። ስለዚህ ከዚህ በመቀጠል እነዚህ ስራዎች በአነስተኛ ካፒታል ጀምራችሁ ትልቅ ደረጃ ለመድረስ በተግባር ልታደርጋችሁ የሚገቡ 7 ወሳኝ እና መሰረታዊ ነገሮች በጥልቀት እናያለን። እያንዳንዱ ቃል የራሱ የሆነ ክብደት ስላለው ልባችሁን ከፍታችሁ እንድትከታተሉ ይፈልጋሉ። እርምጃ ወደ ተግባር። ስኬትን የሚያረጋግጡ 7 ወሳኝ መንገዶች። አንደኛ፣ ሙሉ ትኩረት በአንድ ነገር ላይ ብቻ ማድረግ ነው። ብዙዎቻችን ያለን ትልቅ ችግር ሁሉንም ነገር በአንድ ጊዜ ለመሞከር መፈለጋችን ነው። ቪዲዮ ኤዲቲንግን፣ የኦንላይን ንግድን፣ ዩቱብ ቻናልን በአንድ ሊጀምር ብትሉ በአንዳችሁም ላይ ውጤታማ አትሆኑ። ስለዚህ ከልባችሁ የምትወዱትን ከባህሪያችሁ ጋር የሚሄድና አሁን ባላችሁ አቅም ሊጀምሩ የሚችላችሁን አንድ ስራ ብቻ ምረጡ። ያንን ከመረጣችሁ በኋላ ጉልበታችሁን፣ ጊዜያችሁንና ትኩረታችሁን ሙሉ በሙሉ እዛ አንድ ነገር ላይ ብቻ አፍስሱት። እናንተም ትኩረት ሲሰባሰብ ውጤቱ የማይታመን ይሆናል። ሁለተኛ፣ በየዕለቱ ክህሎታችሁን ማሳደግና መማር ነው። ያስታውሱ፣ እናንተ የምትጀምሩት በአነስተኛ የገንዘብ ካፒታል ነው። ታዲያ የገንዘብ ክፍተቱን በምን ትሞሉታላችሁ? በእውቀት ዛሬ በጀመራችሁት ስራ ላይ ከትላንቱ የተሻለ መሆን አለባችሁ። ዩቱብ ላይ የሚገኙ ነፃ ኮርሶች ተከታተሉ፣ መጽሐፍትን አንብቡ፣ በዘርፉ ስኬታማ የሆኑ አዳምጡ። የዛሬ እውቀታችሁ የነገ ትልቁ ካፒታላችሁ ነው። እውቀታችሁ ሲያድግ የምትሰሩት ስራ ጥራት ያድጋል። ስራችሁ ሲያምር ዳግም ደንበኛ ይበዛላቸዋል። ሶስተኛ፣ ያለ ፍርሃትና መግማማት ወደ ተግባር መግባት። ሰዎች ምን ይሉኛል፣ ስራ ባይሳካልኝና ብከስርስ፣ ገና በቂ እውቀት የለኝም፣ ሁሉን ነገር እስኪሟላ ሊጠብቅ የሚሉት ትልቅ ጠላቶች ናቸው። ስህተት መስራት የመማር አንዱና ዋነኛ አካል መሆኑን ተቀበሉ። ፍጹም እስክትሆኑ እና ሁሉም ነገር እስክታሟሉ አትጠብቁ። ባላችሁ ትንሽ ነገር ዛሬውኑ ጀምሮ እየሰራችሁ እየተሳሳታችሁ እያስተካከላችሁ ትሄዳላችሁ። አራተኛ፣ የመጀመሪያ ስራቻችሁን በነፃ ወይም እጅግ በጣም በቅናሽ ዋጋ ማቅረብ። ፖርትፎሊዮ ወይም የስራ ማሳያ መገንባት። ሰዎች ገና ለጀማሪ ሰው ትልቅ ገንዘብ ከፍለው ስራ መስጠት ይፈራል። ስለዚህ ለምሳሌ ዌብ ዲዛይን ከጀመራችሁ ለአንድ ለምታውቁት ድርጅት ግለሰብ በነፃ ድረገጽ ስሩላችሁ። ቪዲዮ ኤዲተር ከሆናችሁ ለምታደንቁት ዩቱበር አጠር ያለች ቪዲዮ አሳምራችሁ ሰርታችሁ ላኩለት። ይህ የምታደርጉት ነገር ልምድ እንዲኖራችሁ ከማድረግ ባሻገር ሌሎች አዳዲስ ሲመጡ ይህንን ሰርቻለሁ ብላችሁ የምታሳዩት ጠንካራ የስራ ማስረጃ ወይ ሪፍሬንስ ይሆንላቸዋል። አምስተኛ፣ ጠንካራ የዲጂታል ማግኘት መፍጠር ወይም ዲጂታል ፕሬዘንስ። ዛሬ ላይ ድርጅታችሁ ያለው እጃችሁ ላይ ባለው ስማርት ስልክ ውስጥ ነው። የጀመራችሁት ቢዝነስ ወይም ያዳበራችሁት ክህሎት ጋችሁ አታስቀምጡት። በሊንክዲን፣ በፌስቡክ፣ በቴሌግራም ወይም በቲክቶክ ላይ ፕሮፌሽናል የሆነ ገጽ ክፈቱ። የሰራችሁት ስራ ዘወትር ለሰዎች ያጋሩ። ሰዎች እናንተ ሲያስቡ ያ የምትሰሩት ስራ አብሮ ወደ አእምሮአችሁ እንዲመጣ አድርጋችሁ ራሳችሁን አስታውቁ፣ ብራንድ አድርጉ። ስድስተኛ፣ የምታገኙት የመጀመሪያ ትርፍ መልሳችሁ በስራችሁ ላይ ማፍሰስ ወይም ሪኢንቨስት ማድረግ። ብዙ ሰዎች ገና የመጀመሪያ 1000 ብር ሲያገኙ ልብስ ለመግዛት ወይም ለቅንጦት ያውሉታል። ይህ ትልቅ ስህተት ነው። አነስተኛ ካፒታል ይዛችሁ ስለጀመራችሁ ያገኛችሁትን ትርፍ ስራችሁ ለማሳደግ፣ የተሻለ የኢንተርኔት ኮኔክሽን ለመግዛት፣ ማይክሮፎን ለመቀየር ወይም በሶሻል ሚዲያ ላይ ለሰራችሁ ማስታወቂያ ለመስራት ቢዝነሳችሁ እንደ ሕፃን ልጅ ነው። መጀመሪያ እናንተ ትመግቡታላችሁ። አድጎ ሲጠነክር ደግሞ እሱ እናንተን መመገብ ይጀምራል። ሰባተኛ፣ ጥራት አለማቋረጥ። ምንም አይነት ትልቅና ዘላቂ ስራ በአንድ አዳር አይገነባም።
ቅድም ያየነው ጃንኩም ዋትስአፕ ፈጥሮ ሚሊዮኔር ለመሆን ብዙ አስቸጋሪ ዓመታት አልፏል። በመንገዳችሁ ላይ ብዙ ፈተናዎች ይመጣሉ። ስራ የሚጠላበት ቀን ይኖራል። ደንበኛ የሚጠፋበት ወር ይኖራል። ነገር ግን ያኔ ነው ጥንካሬያችሁ የሚፈተኑ። ተስፋ ሳትቆርጡ የጀመራችሁትን ስራ በየቀኑ በጥራት መስራታችሁን ከቀጠላችሁ የስኬት በር መክፈቱ አይቀርም። የተከበራችሁ የቻናሌ ቤተሰቦች የዛሬ ሰፋ ያለው ቪዲዮችን ይህን ይመስል ነበር። ሁሌም በልባችሁ ልታስቀምጡ የሚገባ እውነት ይህ ነው። የእናንተም ትልቅ የህይወት ስኬት ዛሬ ካላችሁ አነስተኛ ካፒታል፣ ጠንካራ ፍላጎት ይጀምራል። ገንዘብ የለኝም የሚለው ሰበብ ዛሬውኑ እርግፍ አድርጋ ስኬታማ ሰው ለመሆን ብሩህ የሆነ ነገን ህይወት ለመኖር ዛሬውኑ ካላችሁበት ቦታ መጀመር ግድ ይላል። ይህን ቪዲዮ ከእናንተ የሚፈለጉ አንድ ትልቅ ነገር አለ። ከነዚህ በዝርዝር ካየናቸው 5 ስራዎች ውስጥ ልባችሁን የነካ ይህንን አሁን ባለኝ አቅም መጀመር ይችላለሁ ያላችሁት የትኛው ነው? እስኪ ወደ ታች ውረዱና በኮሜንት መስጫ ላይ ጻፉልኝ። ሀሳባችሁን ላንብብ፣ አብሬንም እንወያይበት። ይህ ቪዲዮ አንዳች ጠቃሚ ነገር እንዳስገኘላችሁ ውስጣችሁ እንዳነሳሳና መንገድ እንዳያሳያችሁ አልጠራጠርም። ስለዚህ ቪዲዮ ላይክ ማድረጋችሁን አትዘንጉ። ይህ ቪዲዮ ለሌሎች ብዙ ሰዎች እንዲደርስ እንዲሁም እንደናንተ ህይወታችሁን መቀየር ለሚፈልጉ ግን ከየት መጀመር እንዳለባችሁ ለጠፋባችሁ ጓደኞቻችሁና ቤተሰቦቻችሁ ሼር አድርጉላቸው። ወደፊትም በህይወት በስራ ፈጠራና በግል እድገት ዙሪያ እንደዚህ አይነት ትልቅና አነቃቂ ቪዲዮዎች ሁሌ በየሳምንቱ እንዲደርሳችሁ ቻናላችን ሰብስክራይብ በማድረግ የደውል ምልክቱን መንካት አትርሱ። እስከ መጨረሻ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በሌላ አነቃቂና ህይወት ቀያሪ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ተመኝላችኋለሁ። ያሰባችሁትን ዛሬውኑ ጀምሩ። ቻው።